የሴት አቅሪ ያን ያክል አሕካም ተጅዊድ ላይ ደካማ ከሆነች ያለችው ወንድ ከሆነ ያለው አቅሪ ወይንም አሕካም ተጅዊድ ላይ ጠንካራ ያለው ወንድ ልጅ ከሆነ ወንዶችን ለብቻ ግሩፕ ከፍቶ ሴቶችን ለብቻ ግሩፕ ከፍቶ በመካከላቸው ሳያቀላቅል ያቅራቸው። ገብቶሃል? እየብቻቸው እያቀረህ ማውጣት ይችላሉ። የት? በዚህ በሶሻል ሚዲያ በዚህ ማውጣት ተገቢ አስፈላጊ አይደለም። ግሩፕ ክፈትላቸው፣ ዋትሳፕ ላይ ወይ ኢሞ ላይ ሊሆን ይችላል፣ ወይ ቴሌግራም ላይ። ሴቶችን ለብቻ ወንዶችን ለብቻ ሳይቀላቀሉ ለየብቻ አድርጎ እክትላት ሳይፈጠሩ መካከላቸው በዚያ ሁኔታ ማቅረት። ሽኩራ። እሺ ሱረቱል በቀራ ላይ ቁጥር 8 ያለውን አብራራኝ እስኪ። ሰዎችን በአላህና በመጨረሻ ቀን አምነናል የሚለው እነርሱ አማኞች አይደሉም የሚለው። እሺ በሰዎችን በአላህና መጨረሻው ቀን አምነናል ይላሉ፣ ነገር ግን እነሱ ያመኑ አይደሉም የሚለው ስለ ሙናፊቆች እያወራ ነው። ሙናፊቅ ማለት ምን ማለት ነው? አለዚ ዩዝሂሩ ልኢማን ወዩብጢኑ ልኩፍር፣ ከውስጥ ክህደትን ደብቆ ከላይ የአማኝ ሰዎችን ስራ የሚያንጸባርቅ የሆነ አካል መናፍቅ ይባላል። ይህ ሰው ታዲያ ሲገለጽ አላህ ሲገልጸው ምናለ? በአላህና በመጨረሻው ቀን አምነናል ይላሉ አለ። ይላሉ ሲል በአንደበታቸው ኢማንን እንደሚያንጸባርቁ ነው። ነገር ግን ወማ ሁም ቢሙእሚኒን አይ ቢቁሉቢሂም፣ ነገር ግን እነሱ አማኝ አይደሉም ማለት ለምን ከተባለ እንዳልኳቸው ቀጥሎ ምን አለ? ፊ ቁሉቢሂም መረዱን አለ፣ በልባቸው ውስጥ